መደበላለቆች ስላሉ ይህንን የሚለማድረግ የገባ ይችላል። ስለዚህ አትሌት ማለት የሚለው በተመሳሳይ የተቀመጠበት ሁኔታ አለ። የአንጋፋ አትሌቶች የዕድሜ መጠን የተቀመጠበት ሁኔታ አለ። አትሌት ስፖርትን ወደ ላቀ ደረጃ በማድረስ በአህጉርና ዓለም አቀፍ የውድድር መድረኮች ማስመዝገብ የሀገሪቱን ገጽታ መገንባት የሚል በዓላማ አንጻር እነዚህ ተጨማሪ ዓላማዎች እናያለን ማለት ነው። ይሄ ሀገራዊ ሳይ ስፖርት አስ ዴቨሎፕመንት አቶ ነው የሚታሰበው። ስለዚህ በስፖርት ውስጥ እንዴት ነው አሁን ዋንዴ ሚቲንግ ላይ ከሆነ ተከትሎ ያሉ ብዙ ፕሮግራሞች አሉ። ለገጽታ ግንባታ ለማሳደግ እኛም የተለያዩ ኦሎምፒክ ሆነ የተለያዩ ቦታ ስንሄድ ይህን ታሳቢ ማድረግ እንደሚገባ የሚያሳይ አብሮ የሚሰሩ ስራዎች በዚህ ኢኮኖሚያዊ ጠቃሚነት ፌዴሬሽኑን ገቢውን የሚያሳድግበት መጠን ላይ ትኩረት የሚያደርግ ማለት ነው። አርማ ይሄ ቴምፖራሪ አርማ ማንኛውም ተቋም በአሁኑ ሰዓት አርማ እየከለሰና በወቅቱ የዋጅ እያደረገ ያለው። ስለዚህ ለጊዜው ነው፣ ነገር ግን እዚህ ጋር የሚሻሻል በማዕከል በጥናት የሚሻሻል ይሆናል ማለት ነው። ይህን ታሳቢ አድርገን ነው የምናጸድቀው ማለት ነው። ፌዴሬሽኑ ስራ አስፈጻሚ በቀጣይ አርማውን የሚያስተካክል ይሆናል ማለት ነው። በማስቀጠል አንቀጽ 6 የኢትዮጵያ አትሌቲክስ ፌዴሬሽን ስልጣንና ተግባር ላይ ለዚህ ትኩረት አድርገን እንድናያቸው የሚገቡ ነጥቦች ላይ ትኩረት የምናደርገው ከላሪዎች ላይ ፎከስ ታደርጋላችሁ። በአትሌቲክስ ስፖርት ሀገር አቀፍ በአህጉር አቀፍና ዓለም አቀፍ ደረጃ የሚዘጋጁ ውድድሮች ለሚሳተፉ አካላት ፍቃድ ይሰጣል። ስለዚህ ማንኛውም ሀገር ውስጥ የሚደረጉ ውድድሮች በአሁኑ ሰዓት ልክ እንደ አትሌት ሪፕሬዘንታቲቮች ኢቨንት ኦርጋናይዘር በሚል በየአካባቢው ህጋዊ ላይሰንስ ሳይዙ የሚሰሩ ስራዎች አሉ። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ከዚህ በኋላ የወርልድ አትሌቲክስ የሰጠውን ራይት ተጠቅሞ የቴክኒካል ላይሰንስ የሚሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ነው ማለት ነው። በክልል ደግሞ የክልል አትሌቲክስ ፌዴሬሽን ነው ማለት ከነሱ ውጭ አደረጃጀት የሚሰጡ ውድድሮች ሊኖሩ እንደማይገባ የሚያሳይ ነው። የኢትዮጵያ የአትሌቲክስ ስፖርት በሀገር አቀፍ ደረጃ የመምራት ማስፋፋትና ማሳደግ በሀገር ውስጥ የትኛውም አትሌቲክስ ውድድር የሚካሄደው በአትሌቲክስ ፌዴሬሽን በየደረጃው ባሉ አደረጃጀቶች ነው ማለት ነው። ስለዚህ አንዳንዱ በሃይማኖት የሚደረጉ የአትሌቲክስ ኢቨንቶችን እናያለን፣ በፖለቲካ የሚደረጉ የአትሌቲክስ ኢቨንቶችን እናያለን። ይሄ ከተቋቋመበት ዓላማ አንጻር የሚጻረፍ ስለሆነ በዛ መልኩ የተቀመጠ እና የሚመራ ነው ማለት ነው። የኢትዮጵያ አትሌቲክስ ዙሪያ በተለያዩ መንገዶች እውቅና ይሰጣል የሚላለ ለሚኒስትር መስሪያ ቤቱ ዓመታዊ እቅድና በየዓመቱ እቅድ አፈጻጸም ሪፖርት ያቀርባል። ይሄ በፊቱ ላይ የነበረ በተወሰነ ደረጃ ስለዚህ ጥሩ ተሞክሮ ነው። ከሌሎች በተለየ ራሱ ደንብ ላይ ይህንን አስቀምጦ ያለ መመሪያ ነው። የፌዴሬሽኑ ጽሕፈት ቤት በተገኘ ሰው ኃይልና በዘመናዊ ቴክኖሎጂ ዲጂታላይዜሽን መገልገያዎችን ማደራጀት ነው። ትናንት በተለያየ ደረጃ ተሳታፊዎች ይነሳል። ከኢኖቬሽን ከቴክኖሎጂ አጠቃቀም ፌዴሬሽኑ በራሱ በዘመናዊ መልኩ አዳዲስ አሰራሮችን ቴክኖሎጂዎችን በግብአትነት መጠቀም የሚገባው ለምሳሌ የአትሌት ሪፕሬዘንታቲቭ የአትሌት ሬጅስትሬሽን ሲስተም ከኤአይ ጋር ከባንክ ጋር ከፋይዳ ጋር ከእድሜ እና የተያዘ ዋዳ ጋር የተያዙ ነገሮች አብሮ የሚያያዙ ናቸው ማለት ነው። እነዚህ ከፕሮጀክት ጀምሮ ማድረግ ያስገባል። ልክ ትናንት የጀመርነው የታይም ሬጅስትሬሽን ሲስተም የታይም ፕሮዲክስ እሱን ከወርልድ ሲስተም ጋር አቀናጅቶ ውድድሮቻችንን የምናገኝበት ቴክኖሎጂ ተደራሽ የምናደርግበትን ማድረግ አለብን። ብዙ ነገሮችን የዓለም አቀፍ የመልካም አስተዳደር የፌዴሬሽን መልካም አስተዳደር ቅጽ የሚባል ቼክሊስት ስታንዳርድ አለ። አንዱ ምንድን ነው እሱ? ለምሳሌ አትሌቶች ስለሚመለመሉበት የምልመላ መስፈርት፣ አሰልጣኞች ስለሚመረጡበት መስፈርት ወዘተ እቅድ፣ ግብ፣ የተለያዩ ነገሮች በዌብሳይት ነው መገኘት ያለባቸው እና እነዚህ አይነት ነገሮች በግልጽ መቀመጥ መቻል አለባቸው። ይህን በተቻለ መጠን የሚያስቀምጥ መሆን እንዳለበት ለማሳየት ነው። ስለዚህ እዚህ የተቀመጠዋል እነዚህ ነገሮች አባልነት ማለት የአባልነት ምዝገባ በሚመለከት የተቀመጡ ጉዳዮች አሉ። በክልል ወይም ከተማ አስተዳደሩ የአትሌቲክስ ስፖርት ልማት የማስፋፋት የየራሳቸውን የስፖርቱ ማዘውተሪያ ስፍራዎች ወይም የስፖርት ማዘውተሪያ ስፍራዎችን በስጦታ በትውስታ ወይም በኪራይ ያላቸው መሆን ሲረጋገጥ አንድ የክልል ፌዴሬሽን የኢትዮጵያ አትሌቲክስ ፌዴሬሽን አባል ነው በሜምበርነት የሚወሰነው እነዚህ ነገሮች ሲኖሩት ነው። ስለዚህ ሌላው በአሁኑ ሰዓት ባለፉት 2-3 ዓመታት በጣም ፔንዲንግ ላይ በጣም ጣት ላይ ለምንበት የነበረው ምንድን ነው? ሴፍ ላርኒንግ ፖሊሲ የነበረ።
ሴፍጋርዲንግ ፖሊሲ ብቻ ሳይሆን ኦፊሰር የራሱ ፖሊሲ ክልሎች ሊያደራቸው ይገባል። ስለዚህ እነዚህ አይነት ስራዎች ማንዳቶሪ ናቸው። አሁን በሁሉ ሰዓት የተካተተ ነው ማለት ነው በወርልድ አትሌቲክስ። ስለዚህ እነዚህ ነጥቦች በተቻለ መጠን የተካተቱ መሄዳቸው ነው። ማንኛውም የአትሌቲክስ የሙያ ማህበር የኢትዮጵያ አትሌቲክስ ፌዴሬሽን አባልነት የሚቋረጠው የሚከተሉት ጉዳዮች ሲሟሉ ነው በሚል የተቀመጣለ። የ4 ዓመት የአገልግሎት ዘመኑን ጨርሶ ምርጫ ሳያደርግ 2 ወራት በላይ ከቆየ ለምሳሌ። ስለዚህ ዲሞክራሲያዊነትን መልካም አስተዳደር ማስፈን ተገቢ ነው የሚሆነው። ይህን ከዚህ ጋር የተያዘ ነው። የዚህኛውን በ3 ወር ውስጥ ነው። ለምሳሌ አጠቃላይ የብሔራዊ ፌዴሬሽኑ ራሱ በ3 ወራት ውስጥ ነው። ስለዚህ በስሩ ያሉ የክልል ማህበራት እየበረሱ 5 በታች ናቸው ሲረጋገጥ ከብሔራዊ ፌዴሬሽኑ ራዕይና ተልዕኮዎች ሲንቀሳቀስ ከተገኘ እንዲህ ያለ ጠቅላላ ጉባኤ ቀርቦ 3/4 ድምፅ ሲወሰን ብቻ ይሆናል ማለት ነው። ስለዚህ የተለያዩ ሀሳቦች ከዚህ ጋር ተያይዘው የተቀመጡ ይኖራሉ። እነዚህ ጠቅላላ ጉባኤ ላይ አትሌቲክስ ማህበር በድምፅ የሚሳተፉና በድምፅ የማይሳተፉ አካላቶች ተቀምጠዋል። ይሄ ሞር ኦር ለስ ከባለፈው ጋር ተመሳሳይ ነው። እያያችሁት ማለት የምትችሉት ነው። የአማተር ስፖርት ማህበራት ፕሬዚዳንቶች እንደዚህ የሚሉ አሉ። ያለ ድምፅ የሚሳተፉ በድምፅ የአህጉር አቀፍና አሁን ትንሽ ለየት የሚለው የአህጉርና ዓለም አቀፍ ስፖርት ፌዴሬሽን አባላት በድምፅ የሚሳተፉ ይሆናል። እንደ አዲስ የምትወስዱት ሀሳብ ይሄኛው መልሶ በዚህ መልኩ የተቀመጣል። ይሄ ዓለም አቀፍ ተሞክሮ ያለው ግለሰብ ቤዝ አድርገን ሳይሆን የምንቀሳቀሰው በተቻለ መጠን የዓለም አቀፍ ተሞክሮ ምን ይላል የሚለው እየወሰድን የመጣንበት ነው። በስፖርት የርቀት አካዳሚዎችን ኢንስቲትዩቶችን ያለ ድምፅ አካተናል። ይሄ ምናልባት አንዳንድ ሀገራት ላይ በድምፅ እነዚህ ተጨባጭ ለስፖርቱ በኦሎምፒክና መሰል ቦታዎች የሚሰ